በጅማ ደብረ በረከት ቅዱስ ራኤል ሰጦ የቀድሞው ታላቅ የጥምቀት ባህር ያለበት ስፍራ ሁላችሁም በአገር ውስጥም በውጭም ያላችሁ ይህን በሚስነ ስርዓት ዛሬ ታቦታቱ ወደ የመጡበት ስፍራ እንዲህ እየተመለሱ ይገኛሉ። ታቦታቱ እጅግ በጣም በተዋበ በሰጦ እንዲህ እንዳማረ ይሄን ይመስላል። 2018 ጥር 11 ጅማ ከተማ በሰጦ ጥምቀተ ባህር በአገር ውስጥም በውጭም ያላችሁ ይህን በሚመስል ሁኔታ ዛሬ ወደ መጡበት ስፍራ እየተጓዙ ይገኛሉ። መልካም በዓል።